ጤና ይስጥልን እንደምናችሁ ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። ይህ አፋን ኦሮሞን በአማርኛ እየተሰጠ ያለው የቋንቋ ትምህርት ነው። እንደምናችሁ ዛሬ በተለየ ርዕስ ላይ ነው የምንማረው። ከዚህ በፊት በተለያዩ ርዕሶች ስር የተለያዩ ቪዲዮዎችን ለጥፌላችኋለሁ። ሰላምታ፣ አቅጣጫ እንደዚህ ወደ ኋላ ሂዱና እዩ። ብዙ ጥያቄዎች ብዙ አነጋገሮች የምታገኙበት ይሆናል። አነጋገሮቹ ተከታታይነት አላቸው። ቋንቋ ስለሆነ የአንዱ ቦታ ሊያገለግላችሁ ይችላል። ስለዚህ ብታዩት በጣም መልካም ነው የሚሆነው። ዛሬ አጫጭር የሆኑ ቪዲዮዎችን የምሰራባቸው WH questions የሚባሉ በእንግሊዘኛ የተለያዩ ጥያቄዎችን የምንጠይቅባቸው እና ቋንቋ መማሪያ የምናደርጋቸው ጥያቄዎች አሉ። እነዚህን ዛሬ ጀምራለሁ። ለምሳሌ ለምን፣ መቼ፣ እንዴት እነዚህ ጥያቄዎችን የምንጠይቅባቸው ይሆናል። በእነዚህ ቃላት ተጠቅሜ የተለያዩ ጥያቄዎችን እናነሳና እንነጋገራለን። ለመማር የሚጠቅሙን ስለሆኑ ነው። ቪዲዮቹ አጫጭሮች ናቸው። ሜቢ ለልምምድም ለመማርም የሚጠቅም አይነት ሊሆን ይችላል። ስለዚህ አሁን ዛሬ የምናየው ለምን የሚለውን ነው። የተለያዩ ጥያቄዎችን እንጠይቃለን። ምን ማለት ማለት ነው። በምን የተለያዩ ጥያቄዎችን እንጠይቅና እንነጋገራለን። ምን ትፈልጋለህ? ማል በርባዳ፣ ማል በርባዳ። እንደምታዩት የጥያቄው ስትራክቸር ተመሳሳይ ነው። ምን ትፈልጋለህ? ማል በርባዳ፣ ማል በርባዳ። ትርጉሙ መተርጎም አያስፈልግም፣ ክሊርሊ የተቀመጠ ነው ማለት ነው። ማል በርባዳ መጀመሪያ አካባቢ ኦሮምኛ እንዴት እንደምጻፍ እና እንዴት እንደምነበብ የተወሰነ ነገሮችን አስቀምጬላችሁ ነበረ። ሞር ኦሮምኛ እንዴት እንደምጻፍ ከፈለጋችሁ መማር ከፈለጋችሁ በእንግሊዘኛ በስፋት የተሰጠ ቪዲዮ አለ። እዛ ማየት ትችላላችሁ። እንግሊዘኛ የሚያስቸግራችሁ ከሆነ ሜቢ የብዙዎቹ እንደዚህ ቪዲዮ ብዙዎቹ ጥያቄ የሚሆን ከሆነ አሁንም ኦሮምኛን በአማርኛ እንዴት እንደምጻፍና እንዴት እንደምነበብ ብዙ ቪዲዮ ስለሚሆን ማለት ለብቻው ማዘጋጀት ይቻላል። ነገር ግን እንደምታዩት ማል እንደምናነበው ነው እንደምንናገረው ነው። አንድ ኤ ብቻ አይሆንም። ማል እምላ ስለምንቆይ ማል በርባዳ እንደምንናገረው ነው የምንጽፈው በኦሮምኛ። በዛ ላይ አሁን የምለውን የእንግሊዘኛውን ቪዲዮ ተከታተሉ፣ ወይም ደግሞ ጥያቄ ፍላጎታችሁ ከሆነ የተወሰኑ ቪዲዮዎችን መስራት ይችላል ወደፊት ማለት ነው። ሌላው ምን ሆንክ፣ ምን ሆንክ። ማል ታቴ፣ ማልታቴ፣ ማልታቴ። እነዚህ አጭር ለኮሙኒኬሽንም የሚያገለግሉ ለኢንተራክሽን ለሚያገለግሉ ናቸው። ለመለማመድ መጫጭር ስለሆኑ ይጠቅማቸዋል። ምናልክ፣ ማልጀቴ፣ ምናልክ፣ ማልጀቴ፣ ማልጀቴ፣ ማልጀቴ። ሌላኛው ምን ታደርጋለህ? ማልጎታ፣ ምን ታደርጋለህ? ማልጎታ፣ ማልጎታ። አንዳንድ ጊዜ አጠራር ግን ማልጎታ ንግግር ውስጥ ትንፋሽን ቆረጥ አድርጎ ማልጎታ ሲባል አንድ የመጨረሻ አንድ ኤ ብቻ ነው የሚኖረው። ማልጎታ፣ ማልጎታ ጥያቄ ሲሆን ግን አብዛኛው እንደምታዩት የመጨረሻው ድምጽ ረጅም ነው ማለት ቫዮሎቹ ደብል ይሆናሉ። እነዚህን ሌላ ጊዜ ነው ምን መለስበት እንዳልኳችሁ። እነዚህን ግን
መማሩ ቆንጆ ነው። ምን ትበላለህ? ማልኛታ ማልኛታ ምን ትበላለህ? ማልኛታ ማልኛታ ምንድነው ይሄ? ማሊኩን ይሄ ምንድነው? ኩን ማሊ ምንድነው ይሄ? ማሊኩን ሁለቱም ያስከዳል። ኦኬ ማሊኩን ምንድነው ይሄ? ማሊኩን ምን ታመጣለህ? ማልፍዳ ማልፍዳ ሁለቱም ይቻላል። ማልፍዳ ሰው በሙሉ ነው። ሁሉም የምን ጥያቄዎች ናቸው። ማል ማለት ምንድነው? ማል ምን ማለት ነው? ምንድነው ማለት ነው። አንድን ጥያቄ ለመጠየቅ ማል ማለት ብለን መጠየቅ እንችላለን። ምን እንደምንለው ማለት ነው። ማል አነጋገር ውስጥ በቂ የራሱን የቻለ ጥያቄ ነው። ልክ እንደምን ማለት ነው። ኦኬ ብዙ ጥያቄ እንደዚህ አይነት ነገሮችን መጠየቅ ይቻላል። የሚያስፈልገው ነገር ምንድነው? በማል አረፍተ ነገሮችን ሰርታችሁ የተለያዩ ነገሮችን መጠየቅ ትችላላችሁ ማለት ነው። ማል ማለት ምን ማለት ነው? ይሄንን እንድትረዱ ይፈልጋለሁ። ኦኬ ወደ ጥያቄ እንዳለን አጫጭር ነው አብያቸዋለሁ። እነዚህ ቪዲዮዎች አጫጭሮች ናቸው። የሚቀጥሉት የተወሰኑ ቪዲዮዎች ማልጀቴ እንተላ ይሄ በአማርኛ ምን ማለት ነው? እንተላ ምን እንደሆነ በፊት ተምረናል። አሁን አልነግራችሁም። ወደ ኋላ ሄዳችሁ እዩ። ማልጀቴ እንተላ ይሄ ምን ማለት ነው? አንቺ አለሽ። አንቺ ምን አልሽ? ምን አልሽ? አንቺ ባና መልስ ናቸው። የዚህ ማልታቴ እንተላ ትርጉም ሊሆን የሚችለውን ፊደል ያለበትን አረፍተ ነገር ኮመንት ላይ ጻፉ። እኔ አይቼ ኮሬክት አደርግላችኋለሁ። ሌላ ጥያቄ ካላችሁ ጠይቁ። በተቻለኝ መጠን መልስ ልሰጣችሁ እሞክራለሁ። የዛሬውን ቪዲዮ እዚህ ላይ አበቃለሁ። የሚቀጥለውን ፕሮግራም እንገናኝ። መልካም ጊዜ። ሰላም።